ጡቷን የምትገልጥ በአደባባይ ጡት ገልጣ የምታሳይ ሴት ሰይጣን ያደረባት ናት። ነፍሰ ጡር ነኝ ብላ ሆዷ እንደዚህ ገፍጥ ጣፎቶ የምትነሳ ሴት ሰይጣን ያደረባት ናት። ምንም ሌላ መገለጫ ያስፈልገው ንስሐ ግቡ። በጣም ነውር ነው። እናቶቻችን ቅድስት ሐና ምንድን ነው የሚላት? ነፍሰ ጡር በሆነች ጊዜ ራሷን ሰወረች። ቅድስት ኤልሳቤጥንም ተመልከቱ በሉቃስ ወንጌል ምዕራፍ 1 ላይ ራሷን ሰወረች ይላል። ሴት ነፍሰ ጡር ስትሆን እዩኝ አይባልም። ትረገሚያለሽ፣ የተረገመ ልጅ ትወልጃለሽ። አንቺ መራራ ፍሬ ነሽ። የምትወልጂው ልጅ መራራ ፍሬ ነው የሚሆንብሽ። የጣፈጠ ፍሬ ለመውለድ ተደበቁ። መደበቅ ነው ነፍሰ ጡር ሲኮን። ከዚያ ስታጠቡ በአደባባይ አይደለም ልጅ ማጥባት፣ ዞር ብሎ ሰው ካለም ልጅ እናቶቻችን በነጠላ ሸፈን አድርገው ነው የሚያጠቡ። ይሄ እኮ ከቅዱስ ፋኑኤል ነው የተማሩት። እመቤታችንም ጋርዶን የመገባት ከሰማይ ህብስት አውርዶ በክንፉ ጋርዶ ነው እኮ ቅዱስ ፋኑኤል የመገባት። ከዚያ በኋላ አለ ዘካርያስ የምግቧ ነገር ከተያዘልንማ ከሰው ጋር ምን ያጋፋታል? ቤተ መቅደስ እናስገባታለን። ቤተ መቅደስ አስገባት። እንደዚህ ሆኖ ኢያቄም ሐና ተመለሱ። ከዚህ በኋላ የእመቤታችን ነገር ይናገሩታል። አባ ሕርያቆስን መልሰን እንጥራው። ቅዳሴ አባ ሕርያቆስ ላይ ኦድንጌል አኮ ይላል በተላህዮ ዘልህቂ ከመ አዋልደ ዕብራውያን። አሁን እንደ ዕብራውያን ሴቶች ማለቱ እመቤታችን በዕብራውያን ሴቶች መካከል ስላደገች ነው እንጂ እንደ አጠቃላይ እንደ አብዛኛው ሴት አኮ ዘልህቂ ከመ አዋልደ ዕብራውያን፣ እንደ ዕብራውያን ሴቶች ልጆች ባለ ልማድ ያደግሽ አይደለሽም። ውበቷ በጣም የምትጨነቅ ሴት አንገተ ደንዳና ትባላለች። ህሊናዋን ትስታለች። እግዚአብሔር በተፈጥሮ ሁላችሁንም ውብ አድርጎ ፈጥሯል። በጣም አትጨነቁለት። ደጋግሜ ተናግሬያለሁ። ለውበቷ በጣም የምትጨነቅ ሰው በውበቷ ቀዳዳ ሰይጣን ገብቶ ማደሪያን የሚያረጋት። አሁን አስቢ፣ ስለ ቅንድብሽ አሁን ስንት ነገር በሚያሳስብበት አንዲት ሴት ቆማን ስለ ቅንድብ መቅደም ያጨነቅ። ደግሞ የሚገርመው ነገር የቅንድባችሁ ባሪያ እኮ ናችሁ። አንዳንዶቻችሁ ትሄዱና ቅንድባችሁን ታስነኩታላችሁ። ከዚያ በኋላ ዘላለም የቅንድብሽ ባሪያ ነች። ለምን? ከተነካ ያድጋል። አያችሁት? ይሄ ቅንድብ በቃ እንደዚህ እኮ ነው። ሲፈጠርም እንደዚህ ነው፣ ስንሞት እንደዚህ ነው። ረቂቅ እኮ ነው። አያችሁ? የቅንድብ ጸጉር እንደዚህ ሆኖ ነው የሚኖረው። ከነካው ግን ችግር አለ። እግዚአብሔር የሰራውን አስተካክላለሁ ብለህ ከነካሽ ችግር አለ። ስለምን ስለ ቅንድብሽ ትጨነቅ? እዚህ ላይ የሚገርመው ነገር የሆነ ነገር ትቀቡና ደግሞ ዱቄት ብን ታርጉበታለች። ዋ ፓውደር ነው የምትሉት።